ምንድነው ህፃን ልጅ ነው የሰደበሽ? አንቺ ትጦራስ ምንድነው የምታገው? ምን ልታመጪ? ወፈር ብለሽ ልመጪ ነው? ገፋ ገፋ አድርገሽ ክብደት። ኧረ ተይ በስመ አብ! ይሄ ሁሉ ለኔ ምንድነው ህፃን ልጅ ነው የሰደበሽ? የማን ነው ድንቡሽቡሽ ህፃን ልጅ? ሰላም እንዴት ናችሁ? ይህንን ደብዳቤ ያነበባችሁ ከሆነ ትልቅ አደራለኝ። እኔ ልጄን ማሳደግ አቅቶኝ ወደ ሌላ ሀገር ተሰድጃለሁ። ነገር ግን እናንተ ልጄን እንደ ልጃችሁ አድርጋችሁ ካሳደጋችሁ ለእናንተ ወሎ ፓራዳይስ ሪል ስቴት 50,000 ካሬ ሜትር ቦታ ላይ የሚያርፉ ጂ+1 እጅግ ዘመናዊ ቪላ፣ ጂ+2 ዘናጭ መኖሪያ እንዲሁም ጂ+4 እና ጂ+6 መኖሪያና መሸጫ ሱቆች ካሉት አንዱን ቤት ለእናንተ በነፃ እንሰጣለን። ወሎ ፓራዳይስ ሪል ስቴት በተለይ ከሀገር ርቀው ላሉ የአካባቢው ልጆች ህጋዊ የንግድና የግንባታ ፈቃድ በመያዝ ቃሉን አክብሮ ቤት አንተ ሰውዬ ውጣል። ያንተ ጠንከር ያለ ነው። ስለ ህግ አምላክ ውጣል። እኔ ምንም አልፈልግም። ውጣል። ከዚህ በላይ ምን ትፈልጋለህ? ቀጣይ ተረኛ ዛሬ እንደው እኮ መጋጠም ሰላም ነው። ደግሞ ምንህን አሞህ ነው? ምንህን ተናገር እንጂ እንዴት ነው? ተናገር። ስትናገር ነው መፍትሄ የሚመጣው። አንተም እንደሱ ነው ያመመህ ማለት ነው። ዛሬ ከወገብ በታች አልሰራም። ውጣል። እርሳና ሞኖ እንደሱ አትናገር። ሃሎ በቃ አንቺም ጥርስሽን ነው ያመመሽ። እዚህም አንድ ሰው አለ መጣው። እዛ ቦታ ይዣችሁ እሄዳለሁ። መድኃኒቱ ያለ ደሴ ላይ ሁለተኛ ቅርንጫፉን የከፈተው ፋሪስ ስፔሻሊቲ የጥርስ ክሊኒክ የሚሰጡትም አገልግሎት ጥርስ ማጽዳት፣ ሙሊት፣ ብሬስ፣ ጥርስ ማንጣት በታላቅ ዲስካውንት እኛ ጋር ያገኛል። ፒያሳ የተከፈተው አዲሱ ቅርንጫፋችን ጋር በመምጣት 40% ዲስካውንት ተጠቃሚ ይሁኑ። አድራሻቸውም ቁጥር 1 መናኸሪያ የኛ የገበያ ማዕከል ሁለተኛ ፎቅ ላይ ያገኙናል። እንዲሁም ቁጥር 2 ፒያሳ ቴሌው ፊት ለፊት ሁለተኛ ፎቅ ላይ ያገኙናል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። የኔው ያለኝን ሀብት ብሰጥሽ እኮ ያንስብሻል እንጂ አይበዛብሽም። የኔው ለቤተሰቦች ረባፉር ነው የምሰጠው። ይሄ ያላንቺ ማንም የለኝም። እሺ የኔው ወዴት ሄድሽ? እኔ ጋር ሁኚ እንጂ እስካሁን ያልኩሽን አልሰማሽም ማለት ነው። በሀሳቤ ጓዳ የቤተሰቦች ሀገር ሩቅ ስለሆነ መንገድ ነው ያሰብኩት። መንገዱ ከሆነ ለመንገዱ መፍትሄ አለ። እሺ ምንድነው መፍትሄው? ፓወር ባንክ ማለት ነው። ስልኬም ዘጋ ነው። ፈለገጊውን ባስ እያለ ለፓወር ባንክ ደግሞ ለተጨነቅሽው እዛው ቻርጀር ማድረግ ያለ የምድር ፕሌን የሆነው ፈለገጊውን ባስ የሰውን ድካምና ሰዓት በመቆጠብ የሚታወቀው ባሳችን 400 ኪሎ ሜትር ያለ ድካም ከመልካም መስተንግዶ ጋር ቤተሰብነት እንዲሰማን የሚያደርጉ ሹፌሮችና ረዳቶች ተወዳጁ በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምር በጣም አመሰግናለሁ። እሺ አንዴ ተወይ ልደርሽ ልምጣ። ሂሳባችን ስንት መጣ? እስከ ቴካዌ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁ እንዴ? ኧረ አልቆየሽም። እኔ አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር። እንዴ ምንድነው ይሄ? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር። በቃ አሬ ሰው አለ ነው ሞቶብኝ ነው። የዶሮ ጉሮሮ የሚያክል ሰው ሞት አልሞተ ምንድነው? በጣት ማስማስ አድርጋ ቀብሮም እንዴ? አንተ ሰው ሞቶ ትቀልዳለህ? ምንድነው ለዚህ ብለህ መንገድ ትዘጋለህ? በክብሪት ቃፉ ይዛ ቀብሮም እንዴ? እኔም ኤሌክትሪክ ሞተር ገዝቼለት ነበር። ነገ ሰጠዋለሁ ብዬ እኮ ነው ሞተብኝ። ሞተር ለኔ ነው ያልከው? ሰው ማሞት ምን ልመምደች? ግን አደራ ይሄን ወሬህን እንዳረሳ። አደራ የምትለው ኤሌክትሪክ ሞተር እንዳይሆን። ሄሎ ማዘሯ፣ እንደው ዛሬ እንዴት አድርጌ ምን ብዬ ልንገርሽ? ጨነቀኝ። በመሀል መንገድ ላይ እኮ ነው ብሩ የጠፋኝ። ኧረ እኔ አላጠፋሁትም ታውቂያለሽ። እንደምንም ብዬ በቃ መልሰው። አባ ሰላም ነው? እስኪ በረኪና አስጠኝማ። አባ በረኪና አስጠኝ እያልኩ አይደለም። ምንድነው የሚላላጠው? ቆይማ ባልሰራለሁ
ወይ ነበር ዘይት ፈልጌ ነበረ። ስንት ሊትር ነው? 5 ሊትር። አሁን ሰጠሁሽ እኮ ብራዘር። አሁን ሰጥቼሽ እጅሽ ላይ ያለው ብር እኮ ነው። መች ነው ሰጠኝ? አሁን አየ በቃ ብራዘር። ወይ አንተ